Hey guys, welcome back to my channel. በዛሬ ቪዲዮ ገንዘብ ሳይኖራችሁ እንዴት ቢዝነስ መስራት ትችላላችሁ? ገንዘብ ሳይኖር ቢዝነስ መጀመር ከባድ ነው። ሆኖም ግን አብዛኛው ስራ ፈጣሪዎች መነሻ ነጥብ ነበር። ገንዘብ የለህም ማለት ቢዝነስ መስራት አትችልም ማለት አይደለም። ገንዘብ ሳይኖር ቢዝነስ መስራት ትችላለህ፣ ገቢ ማግኘት ትችላለህ። አቤል መኮንን እባላለሁ። የአዲስ አበባ ዩኒቨርሲቲ አራተኛ ዓመት ኢኮኖሚክስ ተማሪ ነኝ። ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም በቀጣይ የምለቃቸው ቪዲዮዎች ስለሚደርሳችሁ ደግሞ የደወል ምልክቱን መጫን እንዳትረሱ። ምንም ሳይኖር ገንዘብ እንዴት መስራት እንዳለብህ በ5 ቪዲዮዎች አሳያለሁ። ዛሬ ቪዲዮ ማሳየህ ምዕራፍ 1 የተደበቀውን ሀብት ፍለጋ። አሁን ላይ ገንዘብን መርሳት ያለብህ ሰዓት ነው። ገንዘብን እርሳው። ቢዝነስ ለመጀመር ገንዘብ ያስፈልገኛል የሚለውን ሀሳብ ከአእምሮ ውስጥ አስቀንጥረህ መጣል ያለብህ ሰዓት ነው። አሁን ማሳየህ ገንዘብ ሳይኖር እንዴት ቢዝነስ መስራት እንዳለብህ የሚያሳይ ቪዲዮ ነው ማለት ነው። አንደኛ ችሎታ፣ ሙያ፣ ልምድ ነው። አንተ በቀላሉ የምታደርገው ሰዎች ግን በቀላሉ ለማድረግ የሚቸገሩበት ብዙ ጊዜ የሚወስድባቸው ነገር ምንድን ነው? ለማስተዋል እንድረዳህ እነኚህ 3 ነገሮች ልንገርህ። የመጀመሪያው ዲጂታል ቪዲዮ ኤዲት ማድረግ፣ ሚዲያ ማኔጅ ማድረግ ሰዎች በጣም ሲቸገሩባቸው የታዩ ነገሮች ናቸው። ድርሰት በወረቀት የሚጽፉ ሰዎች ደግሞ ወደ ኮምፒውተራቸው የሚገለብጥላቸው ጸሐፊ ታይፕራይተር ይፈልጋሉ። ልምድን ተጠቅመህ በቀላሉ ልታገኝ ትችላለህ። ሁለተኛ በአካል አንተ በቀላሉ የምታደርገው ነገር ግን ሰዎች በጣም በተደጋጋሚ ሲቸገሩበት ያየው ነገር ምንድን ነው? ጽዳት፣ ልጅ ወደ ትምህርት ቤት መውሰድ ወይም ከትምህርት ቤት ማምጣት ሊሆን ይችላል። ይህንም በማድረግ ሰውነትን ተጠቅመህ ገንዘብን ማግኘት ትችላለህ። ገንዘብ ሳይኖር የምትንቀው ስራ አይኖርም። የግድ ገንዘብ ስለሚያስፈልገ መስራት አለብህ። በሶስተኛ ደረጃ የእውቀት ነክ ነገሮች። የሆነ ትምህርት ላይ ጎበዝ ልትሆን ትችላለህ። ጎበዝ የሆንክበትን ትምህርት ተማሪዎችን ማስጠናት፣ ኦንላይን ቱቶር መስጠት፣ ጂም ትሰራለህ፣ ፎርሞቹን ታውቃቸዋለህ። ላይ ፔመንት አትጠይቅ፣ ፎርሙን አሳያቸው። የፊትነስ አሰልጣኝ መሆንህን ነገራቸው። ተጨማሪ እርዳታ የሚፈልጉ ከሆነ ኮንታክትን አድሬስን ስጣቸው። ወደ ሁለተኛው አሁን ላይ በእጅ ላይ ያለውን ሀብት ተጠቅመህ ገንዘብ መስራት ነው። ገንዘብ ለመስራት የግድ እቃዎች አያስፈልጉም። ባለ መጀመር ትችላለህ። ስልክና ጥሩ ካሜራ ካለ ኮንተንት ክሬት ማድረግ ትችላለህ። ላፕቶፕ ካለ ቪዲዮ ኤዲቲንግ፣ ግራፊክስ ናኖሩ። አንደኛ መኪና ማከራየት ትችላለህ። ሁለተኛ መኪናን ተጠቅመህ ዴሊቨሪ መስራት ትችላለህ። ሶስተኛ ራይድ መስራት ትችላለህ። አሪፍ ኪችን ካላችሁ ምግብ ማድረግ ላይ ጎበዝ ከሆናችሁ ኦንላይን ላይ ማስተማር ትችላላችሁ። ዩቲዩብ ራሳችሁን ፈጠራ ጨምራችሁ ለሰዎች ማሳየት ትችላላችሁ። አካባቢያችሁ ላይ አነስ አድርጋችሁ እዛው ቤታችሁ ትጀምራላችሁ። እንደ ዴሊቨሪ ነገር ትጀምራላችሁ። ገንዘብ እያገኛችሁ ስትመጡ ደግሞ የራሳችሁ ነገር ትከፍታላችሁ ማለት ነው። ስለዚህ እጅሽ ላይ ወይም እጅህ ላይ ያለውን ነገር ተጠቅመህ ወደ ቢዝነስ መቀየር ነው። በየቤታችን ኢንተርኔት አለ። ዓለማችን ላይ ያሉ መረጃዎችን በሙሉ በእጅ አለ ማለት ነው። ምንም ሳይኖር እንዴት ገንዘብ እንደሚሰራ ኢንተርኔት ራሱ ያስተምራል። ከኢንተርኔት ላይ መማር ትችላለህ። ሶስተኛ ጊዜ ነው። እንግዲህ ጊዜ የማይተካ ሀብት ነው። ጊዜ ወርቅ ነው ሲባል በተደጋጋሚ ሰምተናል። ገንዘብ የሌለው ሰው የጊዜ ሀብታም፣ ሀብታሞች የጊዜ ድሃ ናቸው። ሰፊ ጊዜ ግን ራስ ላይ ኢንቨስት የምታደርግበት ነው። ገንዘብ እንዴት እንደሚሰራ የምታውቅበት፣ ራስን የምታስተምርበት። አራተኛው ፍሪ ፕላትፎርሞች ቲክቶክ፣ ዩቲዩብ፣ ፌስቡክ እነኚህ ድረገጾች በመጠቀም እቃው ያላቸው ሰዎች ጋር ሂደህ ሪሴል ለምታደርግላቸው ነገራቸው። እቃ ሲሸጥ የዚህን ያህል ፐርሰንት ተጠኛላችሁ። አሻሻጭ ሆነ መጀመር ትችላለህ። ይህም ቢዝነስ የጀመሩ ብዙ ሰዎች ቀስ እያሉ የራሳቸውን ሱቅ እስከ መክፈት ደረጃ ደርሰዋል። ለዚህ ምዕራፍ የመጨረሻው የሚሆነው ደግሞ ገንዘብ የምትሰራበት መንገድ የሰዎችን አንገብጋቢ ችግር መፈለግ ነው። ሰዎች በጣም የተቸገሩበት ነገር ምንድን ነው? በጣም በተደጋጋሚ ወራ የምንሰማው ነገር ወይኔ ጊዜ የለኝም እኮ ይህን ነገር ማድረግ አልቻልኩም፣ እንደዚህ እኮ ቢደረግልኝ ሲባል አካባቢ ላይ የሰማኸው አንገብጋቢ ነገር ምንድን ነው? ትንሽ ጥናት ማድረግ ይጠበቅብሃል። የወራት ጊዜ ቦታ ተመሰቃቅሏልበት ሰው ምን ይለኛል ግን ጊዜ የለኝም ለመስራት። ይህን የሚያደርግልኝ ሰው እኮ ቢኖር ነው ነገር ልጃቸውን ትምህርት ቤት ለማድረስ ጊዜ የሌላቸው ወላጆች ግን ሰው የሚፈልጉ አንተ በቀላሉ ታደርግላቸው የምችላቸውን ነገሮች ፈልግ። አንገብጋቢ ችግሮች በዙሪያ ያሉና በቅርብ የሚገኙ ናቸው። እነኝን አንገብጋቢ ችግሮችን በመጠቀም ገንዘብ መስራት ትችላለህ። ትልቅ አስቡ፣ ከትንሽ ጀምሩ፣ ትጉ ሁኑ፣ ስራ። ከዛ ዓለም በእናንተ ቁጥጥር ስር ይገባል። ኔክስት ቪዲዮ ላይ ምዕራፍ 2 አሳያችኋለሁ። እስከዛው ድረስ ሰላም ሁኑ።